ጋይስ ያልታሰበ ነገር ተፈጥሯል ማለት ነው። ይሄ ነገር ደግሞ ለአብርሽ ዱብዳ ነው። ሄርሜላ የአብርሃምን ይቅርታ አልቀበልም ብላ ከሀገር ለመውጣት ዝግጅቷን እንደጨረሰች ተናግራለች ማለት ነው። ፍቅርና ሩታ ፊት ነስተውት ወደ ሄርሜላ የተመለሰው አብርሃም ደግሞ በእንቅርት ላይ ጆሮ ደግፍ የሚሆን ውሳኔ ነው። ምክንያቱም ከዚህ ቀደም የፈለገውን ነገር አድርጎ ሲመለስ ሄርሜላ በቀላሉ ይቅር ብለው ከሱ ጋር እንደምትሆን ስለሚያውቅ አሁንም ምንም ያልተቀየረ ወይም ተመሳሳይ ነገር ያለ ስለመሰለው ብቻ በድጋሚ ትላንትና እንደተመለከት ነው ወደ ሄርሜላ ሄዶ ይቅርታ እግሯ ላይ ወድቆ ለመጠየቅ ሙከራ ሲያደርግ ነበር። ይሄንን ነገር ወደ ሄርሜላ ለመመለስ ወይም ከሄርሜላ ጋር ለመታረቅ ብቻ ሳይሆን ሩታና ፍቅርን መበቀል ስለሚፈልግ ጭምር ያደረገ ውሳኔ መሆኑን ሁላችሁም እንድታውቁ ፈልጋለሁ ማለት ነው። ሄርሜላ እንደ ቆረጠች ከዚህ ቀደም ደጋግማ ስትናገር ነበረ። ግን ደግሞ በሁላችንም ጭንቅላት ውስጥ ምን አለ? ይህንን ሁሉ ዋጋ የከፈለችለትን ብዙ ነገር የተባለችለትን አብርሃምን በቀላሉ ልትተው ወይም ከህይወቷ ልታስወጣው አትችልም የሚል ድምዳሜ ሁላችንም ጋር አለ። ግን አሁን ላይ እየሰማን ያለነው ነገር ደግሞ ሄርሜላ እንዳመረረች እና በድጋሚ ከአብርሽ ጋር መሆን እንደማትፈልግ ቃል በቃል የተናገረችው ንግግር ምንድን ነው? እዚህ ኢትዮጵያ ውስጥ እየኖርኩኝ ከአብርሃም ጋር አለመሆንን አልችልም ወይም ለአብርሃም ይቅርታ ለማድረግን አልችልም። ያለኝ ብቸኛ አማራጭ የራሴን አዲስ ህይወት መጀመርና ከዚህ ሀገር መውጣት ነው ብላ አስረግጣ ነግራለች ማለት ነው። እነ አቤል፣ እነ ቡዜ፣ እነ ዴቭ፣ እነ ዳኒ አብርሃም ከሄርሜላ ጋር ያለውን ችግር እንዲፈታ ከፍተኛ የሆነ ጥረት ማድረግ ቢችሉም እንዳልተሳካላቸው ነው የሰማሁት ማለት ነው። ሜቢ ፕሮሰሷን ጨርሳለች። በረራዋ በቅርብ ቀናቶች ውስጥ ይሆናል ማለት ነው። በዚህ መሀል የሆነ ነገር አድርጎ አብርሃም ይቅርታውን እንድትቀበል ማድረግ ከቻለ ወይም ካሳመናት ሜቢ ለሩታና ለፍቅር ከባድ ነው የሚሆነው። ግን ደግሞ እቺ ልጅ እንደተባለውም አብርሃም ላይ ወስና ከሀገር የምትወጣ ከሆነ ለሩታ ሰፊ የሆነ እድል እየተመቻቸ እንደሆነ ነው የማስበው ማለት ነው። ለማንኛውም እነዚህንና ሌሎች ጉዳዮችን በዚህ ሰዓት ወደ እናንተ አደርሳለሁ ማለት ነው። ሰላም፣ እንዴት ናችሁ? የኤቢ ግሬስ ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ የተወሰኑ ሀሳቦችን ጣል ለማድረግ ተመልሰን መተናል ማለት ነው። በመግቢያ ሰፋ ያሉ ሀሳቦችን ለማንሳት ሞክሬ ነበረ። ሁላችሁም ለማየት እንደሞከራችሁት ሄርሜላ የአብርሃምን ይቅርታ አልቀበልም፣ እዚህ ኢትዮጵያ ላይ እስከኖርኩኝ ድረስ ደግሞ የአብርሃምን ይቅርታ አለመቀበል ስለሚከብደኝ በድጋሚ ራሴን ከአብርሃም ጋር ማየት ስለማልፈልግ ከሀገር ወጣለሁኝ ብላ አስረግጣ ለነ አቤል ለነ ቡዜ ነግራለች ማለት ነው። ይሄ ነገር አብርሽን ምን ያክል ሊጎዳው እንደሚችል ግልጽ ነው ማለት ነው። ምክንያቱም በነዛኞቹ ወገን ሙር ተይዞበታል፣ ብዙ ነገር ተደርጎበታል እና የእጁን ነው እያገኛለሁ እውነቱን ስነግራችሁ ማለት ነው። አሁንም ቢሆን ሄርሜላን ወዳትና አፍቅራት ሳይሆን በዛኛው በኩል ሙድ ስለተያዘብህና አንተ ባሰብከው ልክ እነሱ ላይ መጮትና ሙድ መያዝ ስላልቻልክ ያለህ ብቸኛ አማራጭ አሁን ላይ ራስን ወደ ሄርሜላ መለሰህ እነዚህ ልጆች ማበሳጨት ነው። ከዚህ ቀደም ሄርሜላ ምንም ነገር አድርገህ ስትመለስ በቀላሉ ይቅርታ ስለምታደርግልህና አንተ ላይ መጨከን ስለማትችል አንተ ላይ እንደማትጨክን ስለምታውቅ ትላንትና ደረትህን ገልበጥ አድርገህ መተህ ቀለል አድርገህ ይቅርታ ልጠይቃት ሞክረህ ነበረ። ያው አቤልን ጨምሮ እነ ቡዜ፣ እነ ዴቭ፣ እነ ዳኒን ጨምሮ ሁሉም አብርሃም ወደ ሄርሜላ እንዲመለስ ይፈልጋሉ። በነገራችን ላይ ትላንትና የተለቀቀውን ቪዲዮ አይታችሁ ከሆነ ገና ለገና አብርሃም ወደ ሄርሜላ ይመለሳል በሚል ሩታን የማይሆኑ ንግግሮች ለመናገር ዴቭ እና ዳኒ ሲሞክሩ ተመልክቼ ነበር። እና ለምንድን ነው ከፍቅር ጋር እያለ ይህንን ነገር ለመናገር ያልሞከራችሁት? ሁሌ የእናንተ ጫና ለምንድን ነው ሩታ ላይ የሚደረገው? አይሚን እኔ አላቅም፣ ግራ ነው የሚገባኝ። የምሬ ነው የምላችሁ። እና አሁንም ቢሆን ልላችሁ የምችለው ነገር ምንድን ነው፣ ሄርሜላ በቀላሉ ይቅርታ አታድርጊ። መማር አለበት፣ መቀጣት አለበት። የፈለገውን ነገር ወይም አንደኛዋ ስታስቀይመው አንደኛዋ ጋር መሄድ እንደሚችል አብርሃም ጭንቅላቱ ስለሚያምን ብቻ በእናንተ ሴቶች ህይወት እንደፈለገ እየተጫወተ ነው ብዬ ነው የማስበው። ጀስት እኔ ቆርጦልሽ ወሰነሽ አብርሃምን ከህይወትሽ አስወጥተሽ ከሀገር መውጣት የምትችይ ከሆነ ዛት ኢዝ ዘ ቢጊኒንግ ጋሼ። ትልቁ ነገር ይሄ ነው። የምሬን ነው የምልሽ። ለምን ይሄን እንደምላችሁ ታውቃላችሁ?
አሁንም ቢሆን ማለት ነው ሊታረቁ ይችላሉ። ይቅርታ ልታደርግለት ትችላለች። ግን ይሄ ልጅ የምር ለእሷ ፍላጎት ኖሮት አይደለም። ምክንያቱም ከዚህ ቀደም የተፈጠሩ ነገሮችን ሁላችንም ጠንቅቀን እናውቃለን። ምንም ባልተፈጠረበት ሁኔታ አብርሃም ከአንቺ ጋር የነበረውን ግንኙነት ማቋረጥ ስለሚፈልግ ብቻ እ፣ በድንገት አሞኛል በሚል ተልካሻ ምክንያት ሩታ ጋር ሄደ። ከዛ በኋላ እ፣ እውነትሽን ለማስረዳት ውስጥሽ የነበረውን እውነት አንቺ ከጉዳዩ ጋር የተያያዘ ምንም አይነት ነገር እንደሌለሽ በተደጋጋሚ ለሱ ለማሳየት እየሞከርሽ ምንድን ነው ያደረገው? አልሰማሽም፣ እውነታውን ማዳመጥ አልፈልግም፣ አዲስ ህይወት ነው መጀመር የምፈልገው ብሎ ሄደ። ፍቅርና ሩታ ይሄንን አጋጣሚ ተጠቀሙና ቆንጆ አድርገው ሙድ ያዙበት። እነዚህን ሰዎች መበቀል ይፈልጋል። እነዚህን ሰዎች ደግሞ ለመበቀል የግድ ወደ አንቺ መምጣት አለበት ማለት ነው እና አምኖበት የአንቺ ፍቅር ይበልጥብኛል፣ ተጸጽቻለሁኝ፣ አጥፍቻለሁኝ፣ መጀመሪያም አንቺ ምንም ባላረግሽበት ሁኔታ ነው ትቼሽ የሄድኩት ብሎ ላልተጸጸተ ሰው ይቅርታ ማድረግ ድጋሚ ህይወትሽን እንደ አዲስ መበጥበጥ ነው። ከዛም ባሻገር ደግሞ ማለት ነው እውነቱን ስነግርሽ ከአብርሃም ጋር ሆነሽ የምትፈልጊውን ደስተኛ የሆነ ህይወት ትኖሪያለሽ ብዬ ማሰብ አልችልም። ምክንያቱም የዚህ ልጅ ህይወት ምን ያክል በቤተሰቦቹ፣ በጓደኞቹ፣ በበፊት ሚስቱ ሩታ ጭምር ጣልቃ የበዛበት ህይወት ነው እና ከዚህ ልጅ ጋር ሆነሽ አንቺ የምትፈልጊውን ደስ የሚለውን ሰላማዊ ህይወት ትኖራላችሁ ብሎ ማሰብ እጅግ በጣም አስቸጋሪ ነው። ጀስት ካልሆነና የሚወድሽ ከሆነ ደግሞ ያንቺን ጉዞ ተቀብሎ አብሮሽ ለመሄድና አብሮሽ አዲስ ህይወትን ለመጀመር ከውሳኔ ላይ ከደረሰ ዛት ኢዝ ዘ ቢጊኒንግ። ይሄ ሀሳብ ነው ለአንቺ ሊጠቅምሽ የሚችለው ማለት ነው። እና ለማንኛውም ይሄ የኔ ምልከታ ነው እንዳልኳችሁ ላ ለአብርሃም ይቅርታ አላደርግልህም ከዚህ በኋላ ቆፍጠን ያለችውን ሄርሜላ ነው መመልከት የምትችለው ብላ አስረግጣ ነግራው ከሀገር ለመውጣት ፕሮሰሶቿን እንደጨረሰች ነግረዋለች ማለት ነው። ያው ብዙ ጊዜ ከሀገር እንወጣለን ምናምን ይላሉ። ያው ከሀገር መውጣት ቀላል እንዳልሆነ ሁላችንም እናውቀዋለን። ግን ተሳክቶልሽ ይሄ ነገር እንትን ቢል ጀስት ቆፍጠን ያለችውን ሄርሜላ እንመለከታለን ብዬ አስባለሁ። ግን ደግሞ አብዛኞቹ በአብርሃም ዙሪያ ያሉ ሰዎች፣ በአንቺም ዙሪያ ያሉ እነ አቤል ጓደኞችሽ፣ እነ ቡዜ፣ እነ ዴቭ አንቺና አብርሃም አብራችሁ እንድትሆኑ ስለሚፈልጉ ብቻ ይሄ ነገር በቀላሉ ይሳካልሻል ብዬ አላስብም። ምን ያክል ርቀት እንደምትሄጂ አብረን ነገሮችን ለማየት እንሞክራለን ማለት ነው። ሰው ጋይስ እንግዲህ የኔ ሀሳብ ይሄንን ይመስላል። ወረራቸውን ጀምረዋል፣ ሩታን ማጥቃታቸውን ጀምረዋል ማለት ነው። እስኪ ብቻ በኋላ ላይ ቪዲዮዎች ሲለቀቁ ደግሞ ሰፋ ያሉ ሀሳቦችን እናነሳለን። ወዳችኋለሁ። ይመቻችሁ።